እና አዶችዬ በዚህ መልኩ ጨርሻለሁ ማለት ነው። አያችሁት? በጣም ቆንጆ የሆነ የክሬም መኮረኒ ነው የሰራሁት። ሁላችሁም ሞክሩት በየቤታችሁ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ይወዱታል፣ አዋቂዎቹም ህጻናቱም ይወዱታል ይሄ መኮረኒ ማለት ነውና ሞክሩት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ ተከስቻለሁ። ዛሬም ማሳያችሁ ደግሞ የመኮረኒ ክሬም አሰራር ነው። መኮረኒ ክሬም ስንሰራ የሚያስፈልጉን ግብአቶች ካንዱ እዚህ ጋር ስደርድያ ያዘጋጅቻለሁ። ይህን ስደርድያ በስላይሲ ወይም ደግሞ በመኮረኒው መጠን ሳናሳንሰው ሳናበዛው በመካከለኛው እንከትፋለን። እንደየፍላጎታችን ነው ማለት ነው። እና እዚህ ጋር እንደምታዩት እኔ እየከታተፍኩኝ ነው ማለት ነው። እንግዲህ ቪዲዮን ትወዱታላችሁ ብዬ ተስፋ አደርጋለሁ። እስከ መጨረሻው እዩት። ለቤቱ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን ማጥቆራችሁን አትርሱ። ክሬሙ ይሄ ነው። በኋላም ሲጨምር አሳያችኋለሁ። ኩኪንግ ክሬም ይላል። ይሄ ነው ማለት ነው። ከጃህዝ ነው፣ ከሱቅ ነው የሚገዛው። ቤት የሚዘጋጅ ነገር አይደለም ማለት ነው። እና እዚህ ጋር ደግሞ ዶሮውን ከቆራረጥኩትኝ በኋላ ቪንገር ወይም ደግሞ የአታክልት እንትን ማለት ነው ውሃ የሚታጠብበት እና ግማሽ ሎሚ እዚህ ጋር እንደምታዩት ያረኩበት ነው። እንዲሁም ደግሞ ጫው በእነኚህ ሶስቱ ነው እኔ ዶሮ ሳጥብ የምጠቀመው ማለት ነውና እዚህ ጋር እንደምታዩት ጨው እያደረግኩ ነው። ግማሽ ሎሚ አድርጌያለሁ። እንትኑን የሎሚውን እንትን ማሳይቻችኋለሁ። እዚህ ጋር መጣጃይ ወይም ደግሞ መቀቀያ ላይ አድርጌያለሁ። ከዘፈዘፍኩኝ ከቆይታ በኋላ ጣጥቤ ጃህዝ አድርጌያለሁ። እንደዚህ ማለት ነው። ቪዲዮ እንዳይረዝምባቸው ጠራጠር ለማድረግ ያክል ነው። እና ዶሮውን ከጣድኩ በኋላ እዚህ ጋር መኮረኒም ጥጃለሁ ማለት ነው። ያው ዶሮ ብዙም አይቆይም። ዶሮውና መኮረኒውን እኩል ነው ማበስለው። ያው ቀለል ያለ ስራ ነው በነገራችን ላይ መኮረኒ ክሬም ብዙ ድካም የለውም። ቀላልና ፈጣን የሆነ የምግብ አሰራር ነው ማለት ነው። እዚህ ጋር እንደምታዩት ዶሮ በዚህ መልኩ በስላለች 6 ሰዓት ላይ ስትደርስ ኩምሽሽ ብላለች ማለት ነው። እንግዲህ ለእራት አካባቢ ላይ ነው የተጠቀምኩት። ዛሬ ለእራት ነው የሰራሁትኝ ማለት ነው። ይሄ ደግሞ የምታዩት አነስ ያለች አንድ ራስ ሽንኩርት ለዛውም አነስ ያለች ማለት ነው። ምክንያቱም ነጭ መኮረኒ ክሬም ስለሆነ ሽንኩርት ብዙ አያስፈልገውም። መኮረኒ ቀይ መኮረኒ ላይ ነው ሽንኩርት መጠቀም ያለብን ማለት ነው። እዚህ ጋር እንደምታዩት ነጭ ሽንኩርት ትንሽዬ ከጅንጅብል ጋር አድርጌ ፈጭቻለሁ። እንዲሁም ደግሞ እዚህ ጋር ሽንኩርት ቀይ ሽንኩርት ደግሞ ትንሽዬ አነስ ያለች ራስ አንድ ነው የተጠቀምኳት። ምክንያቱም ሽንኩርት ከበዛ መኮረኒው ላይ ሌላ ከለር ይዝብናል ማለት ነው። ክሬሙን በደንብ ያላያችሁ ይሄውና እንደዚህ በዚህ መልኩ ነው ማለት ነው። ይሄ ነው ክሬሙ የተገዛ እና ወዶችዬ እዚህ ጋር ደግሞ መጥበሻዬ ላይ ዘይት አድርጌያለሁ። ዘይቱ እስኪ ግልልኝ መኮረኒውን ከጎን እየቀቀልኩት ነው እንደዚህ እንዳያችሁት ማለት ነው። ይሄ መኮረኒ በነገራችን ላይ ቶሎ አይበስልም፣ ትንሽ ጊዜ ይፈልጋል ማለት ነው። ትናንሾቹ ሲሆኑ ግን ወዲያው ነው የሚበስሉት። ይሄ ግን ጊዜ ይፈልጋል እና እንደዚህ እንደምታዩት መኮረኒውን እየቀቀልኩ ነው። አሁን ደግሞ ሽንኩርቱን መኮረኒው እየደረሰ ስለሆነ ሽንኩርቱን ማለት ነው ዘይቱ ሲሞቅልኝ ሽንኩርት ጨመርኩበት። የአንድ እጅ ነገር ያው አይመችም ታውቃላችሁ። እና በትንሹን የተጠቀምኩት ሽንኩርት ከበዛበት መኮረኒው ሌላ ከለር ነው የሚይዘው፣ ነጭ አይሆንም ማለት ነው። ነጭ መኮረኒ ቀይ መኮረኒ ስንሰራ ግን ሽንኩርቱ በርከት ቢልም ችግር የለውም። እዚህ ጋር ሽንኩርቱ ቡኒ ከሆነልኝ በኋላ ነጭ ሽንኩርት ጨመርኩኝ። ከዛ ደግሞ ነጭ ሽንኩርት ከጨመርኩኝ በኋላ ትንሽ አዋህድኩትኝና ጣዕሙን እንዲወስደው ዶሮዋን ከተትኩኝ ማለት ነው። ዶሮ በነገራችን ላይ ብዙ አያስፈልገውም። መኮረኒ ክሬም ላይ እንደየፍላጎታችሁ ነው። ያለ ዶሮ መስራት ይቻላል፣ በዶሮ መስራት ይቻላል መኮረኒ ክሬም ማለት ነው።
እና እንደየፍላጎታቸው ነው ሰዎቹ እንደሚፈልጉት ማለት ነው። በእነሱ ምርጫ ነው፣ በእኛ ምርጫ ሳይሆን እና ግዴታ ስጋ መኖር የለበትም። ባይኖርም ቢኖርም ችግር የለውም ማለት ነው። እዚጋ እንደምታዩት ደግሞ ባህራት ነው ማለት ነው። እዚጋ ቀይ በርበሬ፣ ፍልፍል ባሬድ አለ፣ ፍልፍል አስዋድ አለኝ፣ አንድ ማጂ አለኝ፣ ባህራት አሉኝ፣ ከሙን አለ። ይሄን ነው የምጠቀመው ማለት ነው። እዚህ ጋር ካዋሃድኩኝ ቅመሞቹን ካጨመርኩኝ በኋላ ትንሽዬ ጠብ አድርጌ ማዋሃድ አለብኝ፣ ምክንያቱም ድርቅ እንዳይል ማለት ነው። በአንድ እጅ ስትሆኑ ማለት ነው በጣም ነው የሚከብደው። ይሄ ከሙን ነው። ከባህራት ቀጥሎ ከሙን አደረግኩኝ፣ ማጂ ከመጀመሪያው ነው አደረግኩኝ፣ ፍልፍል አስዋድም ትንሽዬ ያደረግኩኝ ማለት ነው። ከዛ በኋላም እንደዚህ ራሱ ተዋሃደ ማለት ነው። ከዛ በኋላ ምን አደርጋለሁኝ? ክሬሙን እጨምራለሁ። ኦልሬዲ አሁን እዚህ ጋር መኮሮኒ በስሎልኛል፣ ደርሷል ማለት ነው። መኮሮኒ ከደረሰ ውሃ እንትን ማጥለያ ላይ ካደረግኩኝ በኋላ መኮሮኒውን እዚህ ጋር ደግሞ ክሬሙን መጨመር አለብኝ፣ ምክንያቱም ኦልሬዲ መኮሮኒው በስሏል፣ ደርሷል ማለት ነው። ስለዚህ እርድ አላረኩም። በነገራችን ላይ ቢዛሩና ከሙን፣ ቢዛር፣ ከሙን፣ ማጂ፣ ፍልፍል አስዋድ ነው። እርድ አይደረግም ነጭ መኮሮኒ ላይ። እኔ እርድ አልተጠቀምኩም፣ እርድ እንዳይመስላችሁ። ባህራት፣ የአረብ ባህራት ነው እንደዚህ እንትን ያለው እንጂ እርድ አይደለም ማለት ነው። እርድ ከጨመርንበት ቢጫ ከለር ይስብናል። ስለዚህ እርድ አንጠቀምም ማለት ነው ነጭ መኮሮኒ ላይ። ሰዎችዬ እንደዚህ ሞቅ ካደረግኩኝ በኋላ መኮሮኒውን እጨምራለሁ ማለት ነው። አሁን ወደ መጨረሻው አካባቢ ላይ ደርሰናል ማለት ነው። ይሄ መኮሮኒ ለእራት፣ ለመክሰስ፣ ለተለያዩ ጊዜያቶች መጠቀም ትችላላችሁ። እንግዳ ሲመጣ ቶሎ ምግብ ያኔ ቶሎ በሉ ስትባሉ ቀለል ያለ ነገር እንደዚህ ሰርታችሁ መክሰስ ላይም ችግር የለባቸውም፣ እነሱ ይበላሉ ባገኙት ታይም ማለት ነው። ትላልቅ ስራ ከምንሰራ እንግዳ ሲመጣባቸው መክሰስ ላይ ሰው እንደዚህ ሲያመጡ ሰርታችሁ ማቅረብ ትችላላችሁ። በፍቅር ነው የሚበሉት በነገራችን ላይ። እና በዚህ መልኩ ጨርሻለሁ ማለት ነው ውዶችዬ። ከዚህ በኋላ የሚቀረኝ ማቅረብ ብቻ ነው። እንግዲህ ያው በዚህ መልኩ ነው መስራት የሚቻለው። በእኔ ቤት የሰራሁት ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንድሰራላችሁ የምትፈልጉት ምግብ ካለ ኮሜንት ላይ አስቀምጡልኝ፣ ሰራላችኋለሁ ማለት ነው። በራሴ ሙያ በማዳም ቤት ማለት ነው። እና ይሄ መኮሮኒ አሁን ከዚህ በኋላ ምንም ነገር አያስፈልገውም፣ ማቅረብና መብላት ብቻ ነው ማለት ነው።